ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እንግዲህ የሀይሚና የቡራን ቪዲዮ አይታችኋል። የፈለገ ልጅ ቢወለድም የፈለገ ነገር ቢመጣም ቡራ ከማይፈልገው ሴት ጋራ የግዴታ ኑር የሚለው ህግ የለም። በግድ ኑር የሚለው ህግ የለም። ገባችሁ? በግድ የነሱን ቪዲዮ እያዳመኩ ስለሆነ ነው ቤተሰብና በአንዱ ላርገው በግድ ከሷ ጋር ከዚች ሴት ጋር ካልኖርክ ብሎ የሚያስገድደው ከዚች ሴት ጋራ ካልኖርክ ብሎ የሚያስገድደው ህግ የለም። ማንም አያስገድደውም። ቡርኬ ከፈለገው ሰው ጋር ነው መኖርም ህይወት መቀጠልም የሚችለው። ሀይሚ ላይ ደግሞ የምትፈርዱ አላችሁ። ሀይሚ እኮ ሴት ናት። ማናችንም ሴቶች ሀይሚን ልናረጋጋት እንጂ ሀይሚ ለምን ጥለሹ ሄድሽ? ለምን ሀይሚ ትመለሳለች። እመኑ እና እኛ እናስመልሳታለን። እኛ የምንሰራው ቪዲዮ ሀይሚ ጋር እንዲደርስ እናንተ ብቻ ላይ ካድርጉ፣ አስተያየታችሁን ኮመንት ላይ አስቀምጡ፣ ቤቱን ሰብስክራይብ አድርጉ። ይሄ መልእክት ለሀይሚ እንዲደርስልኝ እፈልጋለሁ። ሀይሚዬ ጠላት ከዚህ በላይ አይደለም ልጅ ከዚህ በላይ ብዙ ነገር ይመጣል። የ80 ሚስቱ ነኝ ብላ የምትመጣ ሴት ልትኖር ትችላለች። የኔ ውድ እህት፣ የኔ እንቁ፣ አይኖ ስሜታዊ ሆነሻል። እኛም ስሜታዊ ሆነናል። ልጁ የቡርኬ እንዳልሆነ 100%። ይሄ ካልሆነ ቤተሰብ እኔ ከይቱ መንደር በፍቃደኝነት እጠፋላችኋለሁ። በፍቃደኝነት ልጁ 100 ምን ልበላችሁ 1000 ታይምስ በቃ 1000% 100 አይደለም 1000% እተማመናለሁ። ቡርኬ ልጁ የቡርኬ አይደለም፣ ግን ልጅቷ አላማ አላት። አላማዋ ምንድን ነው? ተልካ ነው የተላከችው። ምንድን ነው? በወለደችው ልጅ ምክንያት እነ ቡርኬ ልጁ ያንተ ነው በሚል ተልካሻ ምክንያት እሷ ቡርኬን መያዝ ትፈልጋለች። ከዛ ደግሞ የሀይሚን ህይወት ማመሰቃቀል ትፈልጋለች። ሀይሚን ደግሞ የሚፈልጓት ወንዶች አሉ። ከዚህ በፊት አይታችኋል። ሁለቱም ህይወታቸውን ርብሽብሽ አድርገው ሁለቱን የማለያየት ሴራ ነው እየሰራች ያለችው። ቢሆንም ግን ሀይሚዬ ይሄ ሁሉ ነገር አውቀሽ ይሄ ሁሉ ነገር ግንዛቤ ውስጥ አስገብተሽ ከቡርክ ጎን እንድትሆኚ አሁንም አልረፈደም እንለምንሻለን። ሌላው ቡርኬ እባክህን እኛ የምንልክን ብትፈጽም ይሄ ሁሉ ነገር አይመጣም። እሺ በልና ልጅቷን ተቀበላት። ህፃኗን ከተቀበልካት በኋላ አንድ እውነት ልንገርህ፣ በቃ እንደውም ዛሬ እኔ ጋር ነው የምታድረው፣ ጡጧን ስጪ ምናምን በልና ተቀበል። ወደ አዲስ አበባ ይዘሃት ና። ከዛ በኋላ ወይም ደግሞ ራስህ ራሱ የዘረመሉን መውሰድ ይቻላል። ቡታጀራ ውስጥ መውሰድ ይቻላል። መመርመሪያው ነው የሌለው። ስለዚህ የሆነ ሆስፒታል ትሄድና ይሄ ዘረመሉ ከእንትኗ ውስጥ ከህፃኗ ከዚህ ስር ነው የሚወሰደው እና እሱን አስወስድ፣ በቃ አስደርግ፣ አዲስ አበባ ናና አስመርምር ብቻ። ግን ምንም ግርግር አያስፈልግም፣ ምንም ወከባ አያስፈልግም። ያንተ ህይወት፣ ያንተ ትዳር፣ እቺ ሴት ቆይታ አልፋ ተርፋ ትታ የነበረችውን ኢሹ አንስታ እንደ አዲስ ስትጠፋ ስትደበቃችሁ ነበር እንደ አዲስ የመጣችሁ ሀይሚ አርግዣለሁ ብላ፣ እንዲሁም ደግሞ አንተ ከዚህ በኋላ በቃ የፍቅር አጋሪ ናት የትዳር አጋሪ ናት ብለህ ይፋ ካደረግክ በኋላ ነው ዳትሚስ ጠላታችሁ ነው የላካት። ለጠላታችሁ ደግሞ በፍጹም እጅ እንዳሰጡ፣ በፍጹም ኦኬ፣ በፍጹም እጅ እንዳሰጡ። በየትኛውም አጋጣሚ ብዙ ነገር ሊገጥማችሁ ይችላል። ከዚህ የከፋ ነገር ሊመጣ ይችላል። ሌላ ያደገ ልጅ ሁሉ ይዘው መጥተው ብሩኬ ልጅ ያንተ ነው ልትባል ትችላለህ። እና እንዳልኩክ ይህን ነገር ካደረግ እመነኝ ልጁ ያንተ አይደለም። ልጁ የቡርኬ ከሆነ ቤተሰብ እኔ እግዚአብሔርን ይኸው ማርያምን እኔ ዩቱብ አቆማለሁ። ልጁ የቡርኬ ከሆነ እኔ እመቤቴን ዩቱብ አቆማለሁ። ግን 100% እነግራችኋለሁ የቡርኬ ቅንጣት ልጅ ዘር የሚባል ነገር የለውም። በቃ የለውም። ቢኖረው እንኳን ከሀይሚ ነው ሊኖረው የሚችለው። ገባችሁ? እቺ ሴት ገንዘብ ተከፍሏት ነው። እኛ እኮ ብዙ መረጃ ነው የሚደርሰን፣ በጣም ብዙ መረጃ። እንዴ በጣም ብዙ ጓደኞች ነበሩሻል። ካፌ ውስጥ መስተንግዶ ትሰሪ ነበር። በጣም ብዙ እናምጣው ትሰሪበት የነበረው ካፌ ብዙ ጓደኞች እንደነበረሽ፣ ሪሌሽን እንደነበረሽ፣ እያንዳንዱ ነገር ከዛ መጨረሻ ላይ ማጋ ህይወትሽ እንደጀመርሽ
እናውቃለን እኮ። ለምንድን ነው ከእነዚህ ልጆች ህይወት እዩ ማትወጪው? ለምንድን ነው? ምንድን ነው የምትፈልጊው? ምንድን ነው የተቀበልሽው? ገንዘብ? ምናልባት እኮ አንቺ አሁን የእነዚህ ልጆች ህይወት የምትረብሽው 10 ሺህ ብር ተቀብለሽ ነው። ብዙ ብር እኮ አይደለም ይሄኔ፣ ወይ 20 ሺህ ብር ተቀብለሽ ነው። የገንዘብ ችግር ካለብሽ እኛም እንረዳሻለን። እዩ የሰውን ህይወት አትረብሽ። ከእነዚህ ልጆች ህይወት ውጪ፣ ውጪ፣ እንድትወጪ እንፈልጋለን። ውጪ ከእነዚህ ልጆች ህይወት እባክሽን ፕሊዝ ውጪ። ኦኬ። እና ቤተሰብ እኛ ትንሽ ያው አንዳንዴ ስሜታዊ ትሆናላችሁ። ስሜታዊ ሆኜ ነው እኔ እንደ ዛሬ እንደዚህ ደብሮኝ ምናምን አላውቅም። ቪዲዮውን ሳይ በጣም ነው ያስጠላኝ። ቤተሰብ እኔ ለራሴ ትንሽ እያመመኝ ስለሆነ ራሴን አሞኛል ምናምን ተኝቼ ነበር ስነሳ። ቪዲዮውን ሳይ ሰው ሁሉ ተረባብሾ ምናምን ሳይ ትንሽ ከፋኝ። መሆን የሌለበት ነገር ነው እየሆነ ያለው። ለማንኛውም እስኪ ትንሽ የኦዲየንሶቹን ኮመንት ላንብብላችሁ፣ ምን አይነት ሀሳብ ምን አይነት አመለካከት እንዳላቸው ምናልባት ቪዲዮ እንኳን እሷ ጋር እንዲደርስ ስለምፈልግ ማለት ነው። እና በሚገርማችሁ ሁኔታ እስቲ ለሀይሚ አስቡ፣ ሺ ጊዜ ቃል ብትገባቡም ልቧን አትስበሯት ትላለች አንድ እህቴ ሁስኒያ። ኦኬ። እዚህ ጋር ደግሞ ምን ይላል? አሜን ኮማንተሮች አታቀሳስሩ። ከሆነም ልጁ ጸጋ ነው መረዳት ይችላል። ያ ግን ሀይሚና ብሩክ አይለያዩ መቼም ቢሆን። የሰው ልጅ ሆኖ የማይሳሳት የለም። ሲጀምር ልጁ እሱ አይደለም የእሱ ራሱ ቢሆን ማነው ግዴታ አሳድግ እኮ ተቆራጭ ክፈል እንጂ እኮ ግዴታ እኮ ከእሷ ጋር ኑር እኮ ብሎ የሚያስገድደው እኮ ህግ የለም። እኛ እኮ እንችል አይደለንም የለም እኮ እንደዛ። ኦኬ። እዚህ ጋር ደግሞ አንድ እህታችን አሊኦ ነው አሊያ ደግሞ የምትባል ዲኤንኤ አዲስ አበባ ላይ ድጋሚ ይደረግ። አዎ ይደረግ። ትክክል ነሽ እህቴ። ሀይሚ የኔ ውድ የኛ ጀግና፣ ብዙዎቹ ሀይሚ የኛ ውድ ቅመም፣ የኔ ጠንካራ እና ጠንካራ ሁኚ ያልፋል። አዎ ሀይሚዬ ጠንክሪ። አንቺ እጅ እንድትሰጪ አንፈልግም። ከሱ ጎን ሆነሽ ጠንካራ እንድትሆኚ እሱንም እንድታጠነክሪ። ሀይሚ የኔ ምስኪን አይዞሽ፣ ያጋጥማል። ሰላም ናት ያለችው ጠንካራ መሆን ነው ያለብሽ። አዎ ሀይሚዬ አንቺ ደህና ሁኚ። አዎ የኔ እናት በጣም ቅመምዬ አይዞሽ፣ አንቺ እኮ የማታልፊው ነገር የለም የኛ ጀግና ልዩ። ይሄ ሁሉ ኮመንት እዛ የተሰጣት ነው ለሀይሚ። ጀግኖች እንደዚህ አበረታቷት። የትም ቦታ ስትሄዱ ጥሩ ኮመንት ጻፉ፣ ለእሷ ይጠቅማታል። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ። የበለጠ ደግሞ እስኪ የህግ አካላትን እጠይቃለሁ። ይሄ ልጅ ምንድን ነው የሚያስፈልገው የሚለውን የህግ አካላትን ጠይቄ ነገ ጠበቃ ጠይቄ እመጣለሁ ማለት ነው። ቤተሰብ መረጃውን እሰጣችኋለሁ። ጠበቃ በስትክክል እጠይቃለሁ። በህግ ትጠይቃለች። እዩ እመኑኝ፣ በህግ ትጠይቃለች። እሺ፣ እናመሰግናለሁ። ባይ ባይ ባይ። ሳልስማቸው አይገርም። ባይ። ወዳችኋለሁ።